እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። በዚህ ቃል መሰረት የእግዚአብሔር ቃል እውነት ሆኖ የሚያምኑ ሰዎች የእግዚአብሔር ቃል እውነት ነው ብሎ የሚያምኑ ሰዎች የዓለም ኃጢአት እንደተወገደ በዓለም ውስጥ ኃጢአት እንደሌለ ያምናሉ። ስለዚህ አሁን ብዙ ሰዎች ብዙ ክርስቲያን ነን የሚሉ ሰዎች የኢየሱስን ደም ተቃወሙ ነው እየተቃወሙ ነው የሚኖሩት። ምክንያቱም እኔ ኃጢአተኛ ነኝ፣ ድኛለሁ፣ ነገር ግን ኃጢአተኛ ነኝ፣ ክርስቲያን ነኝ፣ ነገር ግን ኃጢአተኛ ነኝ እያሉ ይኖራሉ። ምክንያቱም በኢየሱስ አላመኑ፣ በስራውም አላመኑ። ምክንያቱም እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ማለት የተወገደውን ኃጢአት አለ ብሎ ስላመኑ ኃጢአት ይሰራሉ። እንደፈለጉ በህይወታቸው ክርስትና ብሎ ተጨማልቀው ይኖራሉ። ይህ ክርስትና አይደለም። በእግዚአብሔር ፊት በሰዎች ፊት ክርስትና ሆኖ ሊታይ ይችላል። ነገር ግን እንደ እግዚአብሔር ቃል ከሆነ ትክክለኛ እምነት ማለት ኢየሱስ ኃጢአቴን አስወግዶልኛል፣ በእኔ ውስጥ ኃጢአት የለም ብሎ ማመን ትክክለኛ ትልቅ የእግዚአብሔር አስተሳሰብና የእግዚአብሔር ዓለም ውስጥ ያሉ እምነት ውስጥ ያሉ ሰዎች በዚህ ነው እውነተኛ አማኝ የሚባሉት እነኚህ ናቸው እንጂ እኔ ኃጢአተኛ ነኝ አመኛለሁ፣ ኃጢአተኛ ነኝ፣ ነገር ግን እኔ ጸድቅ ያለው ኃጢአት ስለምሰራ ኃጢአተኛ ነኝ እያሉ የሚኖሩ የእርያ አይነት ህይወት የሚኖሩ እነኛ ክርስቲያን ስመ ክርስቲያን ተብሎ የሚጠሩ ናቸው። እንደ እግዚአብሔር ቃል ትክክለኛ እምነት ኃጢአቴ ተወግዷል፣ ኢየሱስ አጥቦኛል፣ አጽድቆኛል፣ የእግዚአብሔር ልጅ ሆኛለሁ፣ ከኔ ጋር ጨለማ ምንም ዝምድና የለውም፣ በእኔ ውስጥ ምን ጨለማ ያለ ምንም ኃጢአት የለም ብሎ ማመን ትልቅ እምነት ነው። አመሰግናቸዋለሁ። ቪዲዮውን ኮፒ አድርጉ፣ ሼር አድርጉ፣ ፋቮራይት አድርጉ። አመሰግናቸዋለሁ።